እባካችሁ ጥንቃቄ አድርጉ። አረብ ሀገራት የምትኖሩ እህት ወንድሞቻችን በሙሉ በኢራንና በእስራኤል መካከል ያለው ጦርነት ላይ ኢራን የዓለምን ኔትወርክ አቋርጣለሁ ብላ እንደዘገበች ሁላችሁም ሰምታችኋል። ይሄንንም ዘገባ በማስመልከት እኔ አንድ መፍትሄ አምጥቼላችኋለሁ። ኔትወርኩ ቢቋረጥም ባይቋረጥም አንድ አስገራሚ አፕሊኬሽን ስልካችሁ ላይ አሁን ኔትወርኩ ሳይቋረጥ አስቀድማችሁ ካወረዳችሁት ይሄ አፕሊኬሽን ኔትወርኩም ከተቋረጠ ዳታ የሚያስጠቅማችሁና ስልክ መደወል የሚያስችላችሁ አፕሊኬሽን ስለሆነ ይሄንን አፕሊኬሽን ደግሞ አሁን አስቀድማችሁ ስልካችሁ ላይ ማውረድ አለባችሁ ማለት ነው። አሁንም ይሰራል፣ ወደፊትም የሚሰራ ስለሆነ ይሄንንም አስገራሚ አፕሊኬሽን ለማግኘት በቅድሚያ ስልካችሁ ላይ ወዳለው ፕሌይ ስቶር በመግባት እዚህ ሰርች ቦታ በመንካት ሰርች ታረጋላችሁ። በመቀጠል ይሄንን አፕሊኬሽን ሲያመጣላችሁ ይሄን አፕ ኢንስታል በማድረግ ኦፕን ብላችሁ ወደ ውስጥ ትገቡና ወደ ውስጥ ገብታችሁ ከላይ ሰርች ቦታውን በመንካት FR1 በማለት ሰርች ታረጋላችሁ። በመቀጠል ይሄን ምስል የያዘ ጽሑፍ ያመጣላችኋል። እዛው ላይ በመንካት ወደታችሁ ወረድ ብላችሁ ኢንስታል የሚለውን በመንካት አፑን ስልካችሁ ላይ አውርዳችሁ መጠቀም ብቻ ነው ማለት ነው። ለሁሉም ሰው ሼር አድርጉ፣ ሁሉም ሰው ጋር ይድረስ። አፑን ካወረዳችሁ በኋላ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ራሳችሁ